ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ ዲስከስ የምናደርገው እንግዲህ ስለ ብጉር ነው። እንግዲህ ብጉር እንዴት ይመጣል የሚለውን ዲስከስ እናደርጋለን። ሌላኛው ደግሞ እንዴት ከመጣ በኋላ እንዴት ትሪት ማድረግ እንችላለን፣ ወደፊት እንዳይመጣ እንዴት አድርገን ፕሪቨንት ማድረግ እንችላለን የሚለውን ወይም መከላከል እንችላለን የሚለውን ነገር አጠር ባለ መንገድ ዲስከስ ለማድረግ ሞክራለሁ። ሙሉ ቪዲዮን ተከታተሉት። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አክኒ ወይም ብጉር ስንል ምን ማለታችን ነው? እንግዲህ ብጉር አብዛኛውን ጊዜ የሚከሰትበት ዋናው ኮዙ ምንድን ነው? በፊታችን ላይ ያሉት ትንንሽ ቀዳዳዎች ወይንም ሄር ፎሊክል የምንላቸው እነዚህ በተለያየ ምክንያት ሲደፈኑ፣ እዚህ ሄር ፎሊክል በምን ይደፈናሉ? አንደኛ በኦይል ወይንም ሴበም ወይም ቅባት ወዝ የምንለውን በሱ ምክንያት ሊደፈን ይችላል። ሌላኛው ደግሞ ዴድ ስኪን ሴሎች የሚባሉ አሉ። እነዚህ አገልግሎታቸውን የጨረሱ የሞቱ ስኪን ሴሎች ሪሙቭ መደረግ ወይንም መወገድ ሲገባቸው እዛ ጋር አካባቢ አክሙሌት በመሆን ወይንም በመጠራቀም ሊደፈን ይችላል ማለት ነው። ብዙ ፋክተሮች አሉት። እንግዲህ ብጉር የሚከሰትበት የተለያየ ፋክተሮች አሉ። እንግዲህ የመጀመሪያው ፋክተር ምንድን ነው? ኤክሰሲቭ ኦይል ፕሮዳክሽን ማለት ነው። እንግዲህ ከመጠን በላይ ኦይል ፕሮዳክሽን ወይንም ወዝ የምንለው ፕሮዳክሽን ሲኖር ማለት ነው። እንግዲህ ይሄ ወዝን ፕሮዲውስ የሚያደርገው ሰባሺየስ ግላንድ ይባላል። ሴበም እንግዲህ ብዙ ቦታ አለ። ለሰውነታችን ፊታችን እንዳይደርቅ የሚያደርግልን ኦይል ሴበም ይባላል። ይሄንን ኦይል የሚያመርተው ሰባሺየስ ግላንድ ነው። ይሄ ሰባሺየስ ግላንድ በተለያየ ምክንያት እንግዲህ ይሄንን ቅባት ከመጠን በላይ እንዲመረት ያደርጋል እና ከመጠን በላይ ሲመረት ደግሞ ምን ይሆናል? ያነዛ ቀዳዳዎች ወይንም ሄር ፎሊክሎች ይደፈናሉ ማለት ነው። ሁለተኛው መንስኤ ምንድን ነው? እነዚህ ሄር ፎሊክሎች ወይንም እነዚህ ዴድ ስኪኖች መወገድ ሲገባቸው እዝንም ከኦይሉ ጋር በመዋሃድ ይሄንን ቀዳዳ ሲደፍኑ ሁለተኛው የብጉር መንስኤ ሊሆን ይችላል ማለት ነው። ሶስተኛው ፋክተር ባክቴሪያል ኢንፌክሽን ነው። እንግዲህ ይሄ ባክቴሪያል ኢንፌክሽን እንግዲህ ፒ አክኒ በሚባል ባክቴሪያ የሚመጣ ነው። እነዛ የተደፈኑ ቀዳዳዎች ምን ይሆናሉ? ባክቴሪያ ይራባባቸዋል። እነዚህ ባክቴሪያ እዛ ጋር አካባቢ ሲራባ ኢንፍላሜሽን ወይንም ፊታችን ላይ የመቅላት ነገር ሊኖር ይችላል ማለት ነው። አራተኛው ፋክተር ሆርሞናል ቼንጅ ነው። ስፔሻሊ ቲኔጀሮች እና ፕሪግናንት ውመኖች የአንድሮጅን መጠን ስለሚጨምር በዛን ያህል እነዚህ ሴበም የሚባለው ኦይል በከፍተኛ ሆና ይመረታል። በዛ ምክንያት እነዛ ቀዳዳዎች ይደፈናሉ፣ ዘን ብጉር ይፈጠራል ማለት ነው። አምስተኛው ዳይት ነው። እንግዲህ ሃይ ግላይሴሚክ የሆኑ ፉዶችን እና ዳይትሪ ፕሮዳክቶችን የምንጠቀምበት ጊዜ ትሪገር ሊያደርግ ይችላል ወይንም ብጉርን ማለት ነው። ስድስተኛው ፋክተር ምንድን ነው? ስትረስ ነው። ትሪገር ሊያደርግ ይችላል ኢንፍላሜሽንን እና ሆርሞናል ፍላክቹዌሽን ስለሚያመጣ ይሄ የብጉርን ሊያባብሰው ይችላል ማለት ነው። ሰባተኛው አብዛኛውን ጊዜ አንዳንድ ፕሮዳክቶች አሉ። እነዚህ ኮስሞቲክስ ኤንድ ስኪን ኬሮች ጭራሽ ብጉርን ሊያባብሱብን ይችላሉ። እንዴ ብጉሩ ከተፈጠረ በኋላ እንዴት አድርገን ነው ትሪት ማድረግ የምንችለው የሚለውን ነገር ወደ መፍትሄው እንሄዳለን። እንግዲህ የተለያዩ ትሪትመንት ኦፕሽኖች አሉ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መጀመሪያው ትሪትመንት ምንድነው? ቶፒካል ትሪትመንት እንላቸዋለን። ለምሳሌ እነዚህ ቤንዞይል ፐሮክሲዴዝ የሚባሉ አሉ። እነዚህ ቶፒካል ኦይንትመንቶች አሉ። እነዚህ ባክቴሪያውን ኪል ለማድረግ እና ኢንፍላሜሽኑን ለመቀነስ ይረዱናል። ሌላኛው ሳልሲሊክ አሲድ የሚባል አለ። እንግዲህ ይሄ የተደፈኑ ቆዳዎችን መክፈት ነው እንግዲህ ስራው እና እነዚህን ቶሎ እነዚህ ዴድ የሆኑ ስኪኖችን ሪሙቭ ማድረግ ነው ስራው። ሌላኛው ደግሞ ሬቲኖድ አሉ። ሬቲኖድ ደግሞ ቶሎ አዳዲስ ሴሎች እንዲመረቱ በማድረግ እዛ ብጉር የያዘውን ፓርት ቶሎ ሪሙቭ የሚያደርግ ነው። ስለዚህ እነዚህን ኮምባይን አድርጎ መጠቀም ይቻላል ማለት ነው። ሌላኛው ደግሞ አንቲባዮቲኮች አሉ። መጀመሪያው እነ ክሊንዳማይሲን፣ ኤሪትሮማይሲን እነዚህ ሬዲዩስ ያደርጋሉ ባክቴሪያል ግሮዝ። ሌላው ትሪትመንት ኦፕሽን ምንድነው? ኦራል ሜዲኬሽኖች አሉ። ስፔሻሊ እነዚህ አንቲባዮቲክ ሲሆኑ ምሳሌ ዶክሲሳይክሊን፣ ሚኖሳይክሊን እነዚህ ዩዝድ ፎር ሞደሬት ቱ ሲቪር ኢንፍላማቶሪ አኪን ካለ እነዚህን መጠቀም እንችላለን ማለት ነው። ሌላኛው ትሪትመንት ኦፕሽን ምንድነው? ሆርሞናል ቴራፒ ነው። እንግዲህ እነዚህ ሆርሞናል ቴራፒዎች
በሚገርም ሁኔታ እነዚህ ኦራል ኮንትራሴፕቲቭ ለብጉር ይሰጣል ማለት ነው። እነዚህ ኦራል ኮንትራሴፕቲቭ ስፔሻሊ አንድሮጅንን ተከትሎ የሚመጣ ብጉር ከሆነ እነዚህ ኦራል ኮንትራሴፕቲቮች በጣም ጠቃሚና ፍቱን ይሆናሉ ማለት ነው። እንግዲህ ቅድም ያየነው እንግዲህ ቶፒካል የሆነ ሬቲኖድን አይተናል። አሁን ደግሞ በጣም ፓወርፉል የሆነ ኦራል ሬቲኖድ አለ ዩዝድ ፎር ሲቪር አኪንና የምንጠቀመው ይሄ ሬቲኖድ እንግዲህ ሬዲዩስ ያደርጋል፣ ኦይል ፕሮዳክሽኑን ሬዲዩስ ያደርጋል። ሌላኛው ደግሞ ሽሪንክ ያደርጋል። ይሄ ሰባሼስ ግላንድ ይሄ ኦይሉን የሚያመርተው ሰባሼስ ግላንዱን እሱን ምን ያደርጋል? ሽሪንክ በማድረግ በእነዚህ በሁለት መንገድ ብጉሩን ማስወገድ ይችላል ማለት ነው። አንዴ ብጉር ከታከመ በኋላ ዳግመኛ እንዳይከሰት ምን ማድረግ አለብን የሚለውን ነገር እንዴት ፕሪቨንት ማድረግ እንችላለን የሚለውን ነገር ደግሞ አሁን ከዚህ ቀጥሎ እናያለን። የመጀመሪያው ዋሽ ዩር ፌስ ትዋይስ ዴይሊ ነው። እንግዲህ ፊታችንን በቀን ቢያንስ 2 ጊዜ መታጠብ ይኖርብናል። ሌላኛው ደግሞ አቮይድ ታቺንግ ዩር ፌስ ማለት ነው። በእጃችን በፍጹም መንካት የለብንም። እንደገና ደግሞ ለማፈንዳትም መሞከር የለብንም። ምክንያቱም ባክቴሪያል ኢንፌክሽን ሊኖር ስለሚችል በእጃችን መነካካት የለብንም ማለት ነው። ሌላኛው ዩዝ ኦይል ፍሪ የሆኑ ምግቦችን መጠቀም ይኖርብናል ማለት ነው። አራተኛው ምንድነው? ሜንቴን ሄልዚ ዳይት። ሄልዚ ዳይት የሆኑ ምግቦችን ብንጠቀም ብጉርን በቀላሉ መከላከል እንችላለን። ስፔሻሊ እነዚህ ዲያሪ ፕሮዳክቶች እና ሃይ የሆኑ ሹገር ፉዶችን ብንቀንስ ጥሩ ነው። አምስተኛው ማኔጅ ስትረስ ነው። እንግዲህ ስትረስን በተቻለ መጠን መቀነስ ይኖርብናል። እንግዲህ ሬጉላር ኤክሰርሳይዝ መስራት ይኖርብናል። ሌላኛው ደግሞ ሜዲቴሽን ብንሰራ ብጉርን መቀነስ እንችላለን ማለት ነው። ስድስተኛው ስቴ ሃይድሬትድ ነው። እንግዲህ በቂ የሆነ ውሃ ብንጠጣ ለቆዳችን ጥሩ ስለሚሆን ብጉርን አቮይድ ማድረግ እንችላለን ማለት ነው። ሰባተኛው የትራስ ጨርቃችንን በተቻለ መጠን ቶሎ ቶሎ መቀየር ይኖርብናል። ምክንያቱም እዛ የትራስ ጨርቅ ላይ ባክቴሪያ ሊራባ ስለሚችል ቶሎ ቶሎ መቀየር ይኖርብናል ማለት ነው። ስምንተኛው ሄር ኬር ነው። እንግዲህ አብዛኛውን ጊዜ ጸጉራችን ፊታችንን ይነካዋል። እንግዲህ ጸጉራችን ላይ ያለ ቅባት ፊታችንን በሚነካ ጊዜ እነዚህ ሄር ፎሊኩሎችን ወይንም ትንንሽ ቀዳዳዎችን ሊደፍን ስለሚችል በተቻለ መጠን ጸጉራችንን ሁል ጊዜ ክሊን ማድረግ ይኖርብናል፣ ወይንም መታጠብ በሻምፖና በኮንዲሽነር መታጠብ ይኖርብናል ማለት ነው። ሌላኛው ዘጠነኛው አዲኩዌት የሆነ ስሊፕ ያስፈልጋል። በተለይ ማታ ማታ ላይ ከ7 እስከ 8 እስከ 9 ሰዓት ድረስ ብናርፍ ቆዳችን ሪፔር ለማድረግ ጊዜ ያገኛል ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።